ሰላም ሰላም ቤተሰብ እንዴት ናቸው? ዛሬ ለሃም ብሪያኒ እንሰራለን። ሽንኩርት አዘጋጅቻለሁ። ድስቴ ጋር ጨመርኩ። ከዛ እሳት መታ አድርጎልኛል። ያው ቆይቻለሁ። እሳት መታ እስኪያደርገው ጠብቃለሁ። ከዛ ዘይት ጨምራለሁ። የሚበቃችሁን ያህል መጨመር ትችላላችሁ። የሆነም እንደሚበቃኝ ነው መጨመር። የምትሰሩትን ያህል ያው ትጨምራላችሁ። እዚህ ጋር ለሃም አለኝ። በሞቀ ውሃ ስለዘፈዘፍኩት ከለሩ ራሱ ቀይሯል። እዛ ትንሽ ሚክሲንግ አደርገዋለሁ። እዚህ ጋር እየበሰለልኝ ነው። እዚህ ጋር ቀረፋ አለኝ፣ ሄል አለኝ፣ ብላክ ሄል አለኝ፣ ብላክ ፔፐር አለኝ፣ ቅርንፉድ አለኝ። እጨምራለሁ። ነጭ ሽንኩርት እጨምራለሁ። ያው ለማሳጠር ብዬ ጠር ነው የማደርገው እንጂ የሆነ እሳት መታ አድርጎት ምናምን ቆያለሁ። እዚህ ጋር ቅመማ ቅመም አለኝ፣ ብላክ ፔፐር ሚክስ የሁሉ ባህራት የተደባለቀበት ነው። ጋራ ማሳላ የምፈልጉትን አይነት ቅመም ማስገባት ትችላላችሁ። የብሪያኒ ቅመም ነው የሚያስገባው። እኔ በትንሿ ማንኪያ ነው የጨመርኩ። እዚህ ጋር ሶልት አለኝ። እርድ፣ በርበሬ አለኝ። እነሱ ሀገር በርበሬ ነው። ኩዝባራ ከሙን ጨምሬያለሁ። እዛ ሚክሲንግ አደርገዋለሁ። እዚህ ጋር ቲማቲም አለኝ። ሁለት ቲማቲም ነው የተጠቀምኩ። የፈለጋችሁት መጠቀም እንዳጠቃቀማችሁ መጠቀም ትችላላችሁ። ቶማቶ ፔስት ጨምራለሁ። ያማስላለው ሚክሲንግ እያደረኩ ነው። ውሃ ትንሽ ጨመርኩ። ትንሽ ሰዓት መታ አድርጎታል። ካሜራ ስላላስገባው ነው። ዳሃምኔ ቶሎ ስለማይበስልልኝ በጣም ነው የሚቆየው እና ይህን ሁሉ ሰዓት መቼም ካሜራ ይዣል እንትን አይደለም እና በመሀል ያው እያቋረጥኩት ነው። እዚህ ጋር ዮገርት አለኝ። ግማሽ ነው እኔ እዚህ ጋር ተጠቅሜበታለሁ። ግማሽ ነው ያለው እና ይሄን ሙሉን አደርገዋለሁ ማለት ነው። ግማሽ ነው ግን ከዚህ ጋር ያው እየፈላ ነው። ከደቂቃዎች በኋላ ቆይቼ ስመለስ ያው እየዘለሉ ነው። እዚህ ጋር ቃሪያ አለ። ትናንሽ ቃሪያ ነው። እዚህ ጋር ድንች አለ። ቃሪያውን ጨምሬዋለሁ።
ድንች ደግሞ አሁን ጨምራለሁ። ጨመርኩ። በቃ ይሄ እስኪ ፈላ ድረስ እዚህ ጋር ሩዝ ልቀቅል ነው። ያው ኩዝባራ ከሙን አለ፣ ብላክ ፍልፍል፣ ብላክ ፔፐር፣ ሄል፣ ብላክ ሄል አለኝ እና ደግሞ ቅርንፉድ አለኝ። ሶልት ጨምራለሁ። 2 ማንኪያ ሶልት። ይኸው ሩዛችን ተዘበዘፍኩት ስለቆየ አጠለልኩ። ውሃውን ደፋውና ልጨምረው ነው። ወይ ፈልቷል። ከፈላ ወጣሁት። ያው እዚህ ማጥለያ አጥልየዋለሁ ውሃውን። ያው ብዙ መሰለ ቆረጥኩት ነው። እዚህ ጋር ያው እንግዲህ ቀላቅላለሁ ማለት ነው። እየቀላቀልን ነው። እዚህ ጋር ምን አለ? ሽንኩርት ፍራይ እንትን አድርጌያለሁ፣ አብስያለሁና አድርቄ አዘጋጅ ያስቀመጥኩት አለና እንዲህ በታች አደርገዋለሁ ማለት ነው። ያው እንጨምራለን ለሀማችን። ያው እንቀላቅላለን። እኔ እንደዚህ ነው የቀላቀልኩት ዛሬ። ግን በአንድ ብቻ መቀላቀልን ትችላላችሁ። በታች እና በላይ ሩዝ አድርጋችሁ መሀል ላይ ለሀም ወይም ደግሞ ሳሎና አድርጋችሁ እንደዛም ይቻላል። ደግሞ ከዚህ መጨመራለሁ። እዛ ሳሎና በላይ ጨምሬያለሁ ማለት ነው። ከዚህ በኋላ አልጨምርም። ሩዝ በላይ አደርጋለሁ። እኔ እንዲህ ነው የሰራሁት። እናንተ ደግሞ አሰራራችሁ ይለያይ ይሆናል እና ሳብስክራይብ እንደራረግ አድርጉ፣ ላይክ አድርጉኝ ውዶች። ከዚህ ጋር የደረቀ ሽንኩርት እየጨመርኩ ነው። ከዚህ ጋር ምንድነው ባቅድ እንትን የኩዝባራ ቅጠል አለ። መሀል ላይ እንትን አደርጋለሁ፣ ከለር ማለት ነው። ከለር አለ። ያው ከለር ያው ጨምራለሁ።
ይኸውና ይኸው ሲታይ ራሱ እንዴት እንደሚያምር አያችሁት። እዚህ ጋር እሳት መታ ያርገው ብዬ ከድኜ ትቼዋለሁ። እዚህ ጋር ስዊት ራይስ ልሰራ ነው እና ሄል 2 ፍሬ ሄል ጨምራለሁ። ይሄው ከድስት ጨምራለሁ። ትንሽ ነው የምሰራው። የሞቀ ውሃ ጨመርኩ። የፈላ ነው ውሃው። እንደው እስኪፈላልኝ ፈላልኝ ሩዝ ጨምራለሁ። ከዚህ ጋር ከለር ምንድነው? ከለር ሳይሆን ምንድነው የሚባለው? የፍሬ ወይኔ ጠፋኝ እኮ አሁን ራሱ። ይሄን ጨምራለሁ። ጣፋጭ ነገር ነው ራሱ ትበሉት። እስኪ ሮዛችንን እያያችሁታ ፈላ ማለት ልክ እንዲህ እንፋሎት ሲያወጣ ዘጋዋለሁ። እዛ ይሄን ደግሞ ስዊት ራይስ ደግሞ ትንሽ እንደ መብሰል ሲል ሊበስል ሲል አወጣዋለሁ ማለት ነው። አውጥቼ አጥልዬ እዛ ስኳር እና ከለር ምናምን ጨምርበታለሁ። ሮዝ ዋተር ደግሞ ጨምሬበታለሁ። ከብሪያኒውም ከዚህም እጨምራለሁ፣ ግን ካሜራ አላስገባሁትም ረስቸው። ይሄን ጨመርኩ። ከዛ ሹገር ጨምራለሁ። እቺ አንድ ካፕ ማለት ነው የጨመርኩ። ይሄ ግማሽ ናት። 2 በዚህ ጨምራለሁ። ያው 2 ሚክሲንግ እናደርጋለን። ከዛ ከለሩን በጥብጬ እጨምረዋለሁ። በሞቀ ውሃ ነው የምበጠብጠው። ያው ከለር ጨምረናል። ትንሽ እሳት መታ ሲያደርገው ውሃውን ምጥጥ ሲያደርገው አወጣዋለሁ ማለት ነው። አሁን ትንሽ ይፈላል። ከዚህ ጋር ምን አለ? ምንድነው የሚባለው? የአትክልት ቅቤ ነው የሚሉት፣ እኔ አላውቅም። ብቻ እሱን እጨምራለሁ። ከዛ ትንሽ ሚክሲንግ አደርግና ትንሽ እሳት መታ እስኪያደርገው ጠብቀዋለሁ። ከዛ ወዲያው ይበስላል። በስሏል ሲጀመር። ከዚህ ጋር ሰላጣ እናዘጋጅ። እዚህ ጋር ሰላጣ አለኝ። እችን ከተፍ አደርግና ከዛ 1 ካሮት፣ 1 ኪውካምበር፣ 1 ቶሜቶ፣ ትንሽ ፍልፍል ደግሞ 2 አሉ። እንደዚህ ከታትፋለሁ። ጀልጀላን ጨምሬያለሁ። ከዛ ቀላቅለዋለሁ። እዚህ ጋር ሎሚ አለኝ፣ ብላክ ፍልፍል፣ ዘይቱን ኦሊቭ ኦይል ማለት ነው። ከዛ ጀብሰ ሮማን፣ ይኸው ዘይት ጨመርኩ። እዚህ ጋር ጀብሰ ሮማን አለ።
ትንሽ እጨምራለሁ። ይበቃኛል ነው እንትኑን ብዛቱን ስለማውቀው በትንሽ በትንሽ ነው መለኪያ አላደረኩም። ሚክሲንግ አደርግና ሶልት እጨምራለሁ። ከዛ ጨረስኩ። ያው በሌላ እቃ ከርብቼ በሌላ እቃ ገለበጥኩት ማለት ነው። ያው ለማደባለቂያ ፈልጌው ነው። ይህን ይመስላል እና እንደዚህ ይመስላል የሰራሁት። ውሃችን ማጥቷል፣ ስዊት ራይሳችን። ከዚህ ጋር ደግሞ ብሪያኒያችን አለ። ይህን ይመስላል። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ ውዶች። ያው ተባበርን